በአንድ የአሜሪካ ገጠር መንደር ውስጥ ዴቪድ የተባለ የሁለተኛ ደረጃ ትምህርት ቤት ተማሪ መደበኛ የትምህርት ውሎውን ካጠናቀቀ በኋላ አብራው የምትማረውና ሚሊ የተባለችውን ልጅ እጅግ ያፈቅራት ስለነበር በብዙ ድካም ከፓሪስ ያስመጣውን ውብ የበረዶ ልብስ ስጦታ ይሰጣታል። ሚሊም በስጦታው በጣም ትደሰታለች። ነገር ግን ይህ ደስታ ረጅም ጊዜ አልቆየም። ማርክ የተባለና ጉልበተኛ ተማሪ በድንገት ብቅ አለ። በማሾፍም እየሳቀበት ከእጃቸው ይነጥቃቸዋል። ዴቪድን ተናዶ ስጦታውን እንዲመልስለት ጠየቀው። ማርክ ግን ስጦታውን በረዶ በጋረደው ሐይቅ መሃል ላይ ወረውሯል። ዴቪድ ስጦታውን መልሶ ለማምጣት ከበረዶ ላይ ተራምዶ በመሄድ የበረዶ ሉሉን በእጁ ይይዘዋል። ነገር ግን በድንገት ከእግሩ በታች ያለው በረዶ መሰነጣጠቅ ይጀምራል። በሰከንዶች ውስጥ በረዶ ተሰባብሮ ዴቪድ በሚቀዘቅዘው ውሃ ውስጥ ይሰምጣል። ሚሊ እየጮኸች ወደ እሱ ለመሮጥ ብትሞክርም ማርክ ግን የአንቺም ሕይወት አደጋ ላይ ይወድቃል በሚል ያስቆማታል። በቀዝቃዛ ውሃ ውስጥ የሰመጠው ዴቪድ ከውሃው ለመውጣት መታገል ይጀምራል። የውሃው ፍሰት ዴቪድን ይበልጥ ወደ ውስጥ ስለሳበው ወደ ላይኛው ክፍል ተመልሶ የመውጣት ምንም እድል አልነበረውም። በድንገት ከሐይቅ ውስጥ ጠፍቶ ራሱን በአንድ ቤተ መጻሕፍት ውስጥ ያገኘዋል። ዴቪድ ሙሉ በሙሉ ግራ በመጋባትና በድንጋጤ ውስጥ ቢሆንም የሰዎቹን ትኩረት ሳይስብ ከቤተ መጻሕፍት ለመውጣት ይሞክራል። አሁንም ከድንጋጤው ሳይወጣ ወደ ቤቱ አመራ። የእሱ ሕይወት መቼም ቢሆን ቀላል አልነበረም። እናቱ በሕፃንነቱ ጥላው የሄደች ሲሆን ከዚያን ጊዜ ጀምሮ የሚኖረው ክፉኛ ከሚያንገላታውና ምንም ፍቅር ካላሳየው ዊሊያም ከተባለ አባቱ ጋር ነበር። ዴቪድ ቤት ሲደርስ ሙሉ በሙሉ መርጠቡን አስተዋለ። አባቱም ምን እንደተፈጠረ ለማወቅ ጮኸ። ዴቪድ ግን መልስ ሳይሰጠው ወደ ክፍሉ ገብቶ በሩን ከውስጥ ዘጋው። ይህ ድርጊት አባቱን ይበልጥ አስቆጣው። እየጮኸም ተከተለው። ቁጣውን መቆጣጠር አቅቶት የክፍሉን በር ሰብሮ ገባ። ነገር ግን እንደገባ በድንጋጤ ፈዘዘ። ዴቪድ በክፍሉ ውስጥ አልነበረም። በዚያው ቅጽበት ዴቪድ ተመልሶ በሕዝብ መጻሕፍት ቤት ውስጥ ተገኘ። ያኔ ነው ነገሩ በመጨረሻ የገባው። ከሐይቁ ያመለጠው በአጋጣሚ አልነበረም። ከአንድ ቦታ ወደ ሌላ ቦታ በአይን ጥቅሻ የመቀየር ልዩ ኃይል እንዳለው ተረዳ። ዴቪድ አሁንም ከመጻሕፍት ቤቱ ለመውጣት ወደ መውጫው በሮች አመራ። ነገር ግን ሙሉ በሙሉ ተቆልፎ ነበር። ብስጭቱ እየጨመረ መጣ። በዚያው ቅጽበት በድጋሚ ሌላ ቦታ ተከሰተ። በዚህ ሰዓት ያረፈው በራሱ መኝታ ክፍል ውስጥ ነበር። ይህ ያገኘው ልዩ ኃይል የተሻለ ሕይወቱን ለመምራት ቁልፍ ሊሆን እንደሚችል ይረዳል። በፍጥነት የቆጠበውን ገንዘብ ይዞ አዲስ ሕይወት ለመጀመር ይሸሻል። ነገር ግን ከመሄዱ በፊት ሊጎበኘው የሚገባ አንድ ቦታ ነበር። ሚሊ አሁንም ልቧ ተሰብሮ ዴቪድ ሐይቅ ውስጥ እንደሞታ ታስብ ነበር። አልጋዋ ላይ ሆና ሳታቋርጥ ታለቅሳለች። በድንገት ግን ከአትክልት ስፍራ ውስጥ አንድ ድምፅ ሰማች። ወደ ውጭም ስትወጣ ዴቪድ ሰጥቷት የነበረውን የበረዶ ሉል ታገኛለች። ግራ ተጋባች። እዚህ እንዴት ሊገኝ እንደቻለ ሊገባት አልቻለም። ዴቪድም ሳይሰናበታት ከተማውን ጥሎ ይሄዳል። አንድ ትንሽ የሆቴል ክፍል ተከራይቶ ለመጀመሪያ ጊዜ ለብቻው መኖር ጀመረ። ዴቪድ በተሻለ ሁኔታ ችሎታውን ለመቆጣጠር እንዲችል በአንድ መናፈሻ ውስጥ በመለማመድ ስለ አቅሙ የበለጠ ለማወቅ ይሞክራል። የቱሪስት መጽሔትን በማገላበጥም በዓለም ዙሪያ የሚገኙ ልዩ የቱሪስት መስህቦችን ይመለከታል። ወደ እነዚያ ቦታዎችን በምናቡ ለመሄድ ይሞክራል። ኢምፓየር ስቴት ቢልዲንግ ሲመለከት ከእናቱ ጋር እዚያ የነበረበትን ጊዜ ያስታውሳል። አሁን ላይ ባለው ልዩ ኃይል እምነት ስላደረበት አንድ አደገኛ እቅድ ያወጣል። ወደ ከተማዋ ባንክ በመሄድ ውስጡ ገብቶ ውስጡ ምን እንደሚመስል ማጥናት ይጀምራል። በባንኩም ውስጥ ሽንት ቤት ለመጠቀም ይጠይቃል። ወደ ሽንት ቤቱ ሲያመራ የባንኩን የገንዘብ ማስቀመጫ ክፍል የውስጥ ገጽታ በከፊል ለማየት ቻለ። በዚያ ዕለት ምሽት መሳሪያዎችን ካሰበሰበ በኋላ የባንኩ ካዝና ውስጥ ቀጥታ በመግባት ከፍተኛ መጠን ያለው ገንዘብ መስረቅ ጀመረ። ይህንን ድርጊቱን በተለያየ ባንኮች ላይ ደጋግሞ ፈጸመው። አስቦ ከሚያውቀው በላይ ብዙ ገንዘብ አከማቸ። ዓመታት እያለፉ ሲሄዱ ኃይሉ ይበልጥ እየጠነከረ መጣ። እሱም በሚገርም ሁኔታ ባለሀብት ሆነ። አሁን የሚኖረው በአንድ ግዙፍ ዘመናዊ የቅንጦት አፓርታማ ሲሆን መራመድ ሳይጠበቅበት ከአንድ ክፍል ወደ ሌላ ክፍል እንዳሻው እየቀያየረ ይንቀሳቀስ ነበር። ይህ በእንዲህ እንዳለ በአንድ ጥቅጥቅ ያለ ጫካ ውስጥ ሮላንድ የተባለ ሰው የታጠቁ ወኪሎችን እየመራ ይንቀሳቀስ ነበር። በዛፎቹ መካከል የኤሌክትሪክ ሽቦ ጥምሮች ዘርግቷል። አንድ ሰው ሽቦዎችን ሲነካ ወዲያውኑ በኤሌክትሪክ ይያዛል። እነዚህ ሰዎች ጃምፐርስ በመባል የሚታወቁትን ሰዎች የሚያድኑ አዳኞች ሲሆኑ ራሳቸውን ፓላዲንስ ብለው ይጠራሉ። ጃምፐሮችን እንደ እርኩስ ፍጥረታት ስለሚቆጥሯቸው ያድኗቸዋል። ጃምፐሮች ከተያዙ በኋላ ያለምንም ምህረት ይገደላሉ። ዴቪድ ኒውዮርክ ወደሚገኘው አፓርታማው ሲመለስ ሮላንድ እዚያው ክፍል ውስጥ ሆኖ ይጠብቀው ነበር። ሮላንድ ለዴቪድ የባንክ ዘረፋውን እየመረመረ እንደሆነ ይነግረዋል። ነገር ግን ፖሊስ አለመሆኑን ይገልጽለታል። ሮላንድን ከቤቱ እንዲወጣለት ቢጠይቀውም
እሱ ግን በተቃራኒው በ1000 ቮልት ኤሌክትሪክ በሚያመነጭ ልዩ በትር ይመታዋል። ይህ ኃይለኛ ኤሌክትሪክ ዴቪድ ከአፓርታማው ውስጥ ከጥቂት እግሮች በላይ እንዳይርቅ ያደርገዋል። ከባድ ፍልሚያ ይነሳል። ከብዙ ትግል በኋላ ዴቪድ በግድግዳ ውስጥ ወዳለው ድብቅ ክፍል ውስጥ መግባት ይሳካለታል። በዚያም የበትሩን ኤሌክትሪክ ገመድ ይቆርጠዋል። ሮላንድ ገመዱን በመከተል ግድግዳውን መስበር ይጀምራል። ነገር ግን ዴቪድ ብዙ ገንዘብ ዘግኖ በመያዝ በቅጽበት ይጠፋል። በማግስቱም ዴቪድ ምንም እንኳን በተፈጠረው ነገር ቢደነግጥም በሕይወት በመትረፉ ተደስቶ የሚሊን ቤት ለመጎብኘት ወሰነ። የሚሊ እናት እሱን በማየቷ ደነገጠች። ዴቪድ ስለ ሚሊ ጠየቃት። እናቱን ሚሊ በከተማ ውስጥ በአንድ መጠጥ ቤት ውስጥ እየተሰራች እንደሆነ ትነግረዋለች። ዴቪድም ወዲያውኑ ወደዚያ አመራ። አሁን ያደገችው ሚሊን ሲያይ የፍርሃት ስሜት ይሰማዋል። ዴቪድ ሳይታወቅበት ለመውጣት ሲሞክር ከድሮ ጠላቱ ማርክ ጋር ይገናኛሉ። እንዳየውም ማውቆት መጮህ ይጀምራል። ይህም የሰዎቹን ትኩረት ሳበ። ዴቪድ ችግር ላለመፍጠር በማሰብ ለመራመድ ቢሞክርም ማርክ ግን መጮሁን አላቆመም ነበር። በጩኸቱም ምክንያት ሚሊ አየቻቸውና በፍጥነት ወደ እነሱ መጣች። ሚሊም ለዴቪድ በሩቅ እንዳየችውና መጥቶ እስኪያናግራት እየጠበቀችው እንደነበር ትገልጽለታለች። ይህ ማርክን በቅናት ያንጨረጭሯል። በሚሊ ላይ ጾታዊ ትንኮሳ ለማድረስ ሲሞክር ዴቪድ በቦክስ ይነርተዋል። ይህ ድብድብ ወደ ውጭ ይዘልቃል። ዴቪድ ማርክን ወደ አጥር ገፍትሮ ማንም ሳያየው ይዞት ይጠፋል። ሁለቱም ቀደም ብሎ በዘረፈው የባንክ ካዝና ውስጥ ብቅ ይላሉ። ማርክ ምን እንደተፈጠረ ስላልገባው በፍርሃት ደነዘዘ። ሕይወቱን እንዲያተርፍለት እየለመነ ዴቪድን እንዲለቀው ጠየቀው። ማርክን በቅጣት መልክ በባንኩ ካዝና ውስጥ ጥሎት ይጠፋል። ዴቪድም ወደ ሚሊ ተመልሶ ሁለቱም ስለ ቀድሞ ሕይወታቸው ማውራት ይጀምራሉ። አንድ ባንክ ውስጥ ትልቅ ስራ አግኝቼ ባለሀብት ሆንኩ በማለት ይዋሻታል። ከዚያም ወደ ሮም ለመጓዝ እያቀደ እንደሆነ ነገራት። ሚሊ ሁልጊዜም ወደዚያ የመሄድ ህልም እንዳላት ስለሚያውቅ አብራው እንድትሄድ ጋበዛት። ሚሊ ያለምንም ማመንታት ተስማማች። ይህ በእንዲህ እንዳለ ሮላንድ የሲአይኤ አባል መስሎ ወደ ፖሊስ ጣቢያ ይመጣል። መርማሪውም ሳያምነው ሲቀር በቦክስ ይመተዋል። ከዚያም ማርክን መመርመር ይጀምራል። ማርክም ስለ ዴቪድ እና ሚሊ የሚያውቀውን ሁሉ ለሮላንድ ይነግረዋል። ሮላንድ ወዲያውኑ ለሰዎች ደውሎ በኤርፖርት አካባቢ ስማቸው እንዲፈለግ ያዛል። ዴቪድ እና ሚሊ ወደ ታዋቂው ኮሎሲየም ለመግባት ይሞክራሉ። ነገር ግን ቦታው በዕለቱ ተዘግቶ ነበር። ሚሊ ትኩረቷ በተሰረቀበት ቅጽበት ወደ ውስጥ በመግባት በሩን ይከፍተዋል። ከዚያም በሩ ክፍት እንዳገኘው ያስመስላል። ጥንዶቹ በታሪካዊ ቦታ ውስጥ እየተዘዋወሩ ውበትን ያደንቃሉ። ወደ ታችኛው የኮሎሲየም ክፍል ለመግባት ሲሞክሩ ግን ግሪፊን በአንድ ምሰሶ ላይ ሲሸና ያገኘዋል። ዴቪድ እሱን ችላ ብሎ በማለት ቢሞክርም ግሪፊን በድንገት ከፊቱ ላይ ድቅን ይላል። ግሪፊን እሱም እንደ ዴቪድ ከአንድ ቦታ ወደ ሌላ ቦታ የመዘዋወር ችሎታ ያለው መሆኑን ይገልጽለታል። እንዲሁም ፓላዲንስ የተባሉ ኤጀንቶች ሁሉንም ጃምፐርሶች ለመግደል ቆርጠው እንደተነሱ ይነግረዋል። ይህንን በማብራራት ላይ ያለ ሁለት ፓላዲንሶች ብቅ ብለው እነሱን ማሳደድ ይጀምራሉ። ዴቪድ ወዲያውኑ በኤሌክትሪክ ገመድ ይያዝና መንቀሳቀስ ያቅተዋል። ግሪፊን ግን የእነዚህን ሰዎች ተንኮል መቋቋም ረገድ የተሻለ ልምድ አለው። ወታደሮቹን እየመታ ይጥላቸዋል። ከዚያም ስለ ፓላዲንስ ድርጅት ማንነት ለዴቪድ በአጭሩ ከነገረው በኋላ በድንገት ይሰወራል። ዴቪድ ግሪፊን ሲሰወር የተወውን ጃምፕ ስካር የሚባለውን ቅሪት ተከትሎ ይሄዳል። ግሪፊን ተናዶ እንዳይከተለው እንዲርቁ ያስጠነቅቀዋል። ዴቪድም ወደ ሚሊ ይመለሳል። ከኮሎሲየም ይዟት ይወጣል። ፖሊሶች ደርሰው በኮሎሲየም ውስጥ በህገወጥ መንገድ በመገኘቱ ምክንያት በቁጥጥር ስር ያውሉታል። በፖሊስ ጣቢያ ውስጥ ሚሊ መኮንኖቹን ዴቪድን እንዲለቁት ብትለምናቸውም እነሱ ግን ችላ በማለት ዝም እንድትልና በሳሎን ውስጥ እንድትጠብቅ ይነግሯታል። ዴቪድን እየመረመሩ ሳለ መኮንኑ በድንገት የአካባቢው ምክትል አዛዥ መድረሱን የሚገልጽ መልእክት ደረሰው። ዴቪድን በክፍል ውስጥ ለብቻው ጥሎት ይወጣል። በዚያን ጊዜ ነበር የማይታመን ነገር የተከሰተው። አንዲት ሴት በዴቪድ ፊት ተከሰተች። እሷም ከዓመታት በፊት ከህይወቱ ጠፍታ የነበረችው እናቱ ሜሪ ነበረች። ሜሪን በፍጥነት ተመልሳ ስትወጣ ዴቪድ እሷን ተከትሎ ቢሮጥም ሊያገኛት አልቻለም። አንድ ፖሊስ መንገድ ይዘጋበታል። ዴቪድ በንዴት ፖሊሱን በቅጣት መልክ ወደ ግብፅ በረሃ ይጥለዋል። ከዚያ በኋላ ዴቪድ ወደ ሚሊ ጋር ተመልሶ ፖሊሶች በነፃ እንደለቀቋቸው ይነግራታል። ሚሊ ነገሩ እንዲህ በቀላሉ ሊሆን እንደሚችል አላመነችም። ነገር ግን ዴቪድ እንድታምነው እየለመደ ወደ አውሮፕላኑ ማረፊያ ይወስዳታል። ሚሊ ነገሮች ሁሉ ሰላም ከሆኑ ለምን እንደሚሸሹ ስላልገባት ጥብቅ ማብራሪያ ጠይቀዋለች። የነገራት ብቸኛው ነገር ከእንግዲህ አብረው መሆን እንደማይችሉ ብቻ ነበር። ሚሊ ልቧ ተሰብሮ ግራ ተጋብታ ለብቻዋ በአውሮፕላን ትመለሳለች። ይህ በእንዲህ እንዳለ ሮላንድ በዊሊያም ቤት በመገኘት ራሱን የአይአርኤስ ሰራተኛ አድርጎ ያስተዋውቃል። ሮላንድ ስለ ዴቪድ ይጠይቀዋል። ዴቪድን ካየው 8 ዓመታት እንደሆነው ለሮላንድ ይነግረዋል። በተጨማሪም ዴቪድ 5 ዓመት ሲሞላው እናቱ እሱን ጥላ እንደሄደች ይገልጽለታል። ዴቪድን ቢያገኘውም እንኳን ለፖሊስ አሳልፎ እንደማይሰጠው ይገልጽለታል።
ይህ ንግግር ሮላንድን አላስደስተውም። ዴቪድ ወደ ግሪፊን መደበቂያ ቦታው ተመልሶ ይመጣል። እዚያም የግሪፊን ግድግዳዎች በዓለም ዙሪያ ባሉ ፓላዲንሶች ፎቶግራፎች የተሞሉ መሆናቸውን ይመለከታል። ዴቪድ ፓላዲንሶች ጃምፐርሶችን ለምን እንደሚገሉ ማብራሪያ እንዲሰጠው ግሪፊን ጠይቋል። እንደ ግሪፍ ገለጻ ፓላዲንሶች ከአንድ ቦታ ወደ ሌላ ቦታ የመሰወር ኃይል የእግዚአብሔር ብቻ መሆን አለበት ብለው የሚያምኑ አክራሪዎች ናቸው ይለዋል። ግሪፊን አክሎም ፓላዲኖች አንድን ጃምፐር ማግኘት ካልቻሉ የሚወዳቸውን ሰዎች እንደሚያጠቁ ይነግረዋል። ይህንን የሰማው ዴቪድ ክፉኛ ይደነግጣል። ወዲያውኑ ወደ አባቱ ቤት በፍጥነት ተጓዘ። አባቱንም ወለል ላይ ወድቆ ያገኘዋል። በፍጥነትም ወደ ሆስፒታል ይወስደዋል። የሕክምና ባለሙያዎች ዊሊያምን ለመርዳት ይረባረቡ ጀመር። በማግስቱ ዴቪድ ድጋሚ ወደ ግሪፊን ተመለሰ። ግሪፊን ሌላ አደን አሁን ማጠናቀቁና የተሸነፈውን ፓላዲን በአሳ ነባሪዎች እንዲበላ አትላንቲክ ውቅያኖስ ውስጥ እንደጣለው ነገረው። ዴቪድ ሮላንድን ለመያዝ በጋራ እንዲሰሩ አጥብቆ ተወተው። ሮላንድ በሕይወት እስካለ ሚሊ መቼም ቢሆን ሰላም አታገኝም አለው። ግሪፊን ግን ፈቃደኛ አልሆነም። ከእሱ እንዲርቅና የራሱን ችግር በራሱ እንዲፈታ ነገረው። በመቀጠልም ግሪፊን ወደ ጃፓን ተሰወረ። በአንድ ጃፓን ሬስቶራንት ወጥ ቤት አረፈ። ዴቪድም እሱን ለማሳመን ተከትሎት ይሄዳል። በቶኪዮ በተጨናነቀ መንገዶች ላይ ግሪፊን መከተሉን ቀጠለ። አብረን ከሆንን ማንም ሊያስቆመን አይችልም፣ ሮላንድንም ማሸነፍ እንችላለን በማለት በድጋሚ ሊያሳምኑ ይሞክራል። ግሪፊን አሁንም ሳይስማማ ወደ አንድ መኪና ማከፋፈያ ውስጥ ገባ። አንድ የቅንጦት መኪና ሰርቆ በከተማ ውስጥ በፍጥነት ይነዳ ጀመር። በጉዟቸው ላይ ግሪፊን ሙሉ ሕንፃን ለማጥፋት ስለሞከረና ከመጠን በላይ ኃይል በመጠቀሙ ስለሞተ ሌላ ጃምፐርስ ታሪክ ይነግረው ነበር። ከብዙ ውትወታ በኋላ ግሪፊን ተስማማ። ነገር ግን ሚሊን ለማግኘት ወደ አየር ማረፊያው ሲሄዱ የእሱ አውሮፕላን ካረፈ ከአንድ ሰዓት በላይ መሆኑን ተረዱ። ዴቪድ ሚሊን ለማግኘት ሲሄድ፣ ግሪፊን ደግሞ ራሱን ለማስታጠቅ ወደ መደበቂያው ተመለሰ። ዴቪድ በሚሊ አፓርታማ ይከሰታል። ሚሊ ዴቪድን እንደገና በማየቷ ትገረማለች። ከእንግዲህ ከእሱ ጋር ምንም አይነት ግንኙነት መፍጠር እንደማትፈልግ ትነግረዋለች። ሚሊ ዴቪድን እንዲወጣላት ብትነግረውም ዴቪድ ግን ሮላንድና ሌሎች ጥቂት ወንዶች እየመጡ እንደሆነ ተመለከተ። አደጋ እንደተደቀነባቸው ስላወቀ በፍጥነት እሷን ይዞ ወደ ግሪፊን መደበቂያ ቦታ ይሰወራል። ሮላንድና ሌሎች ፓላዲንሶች ወደ ሚሊ ክፍል ሲገቡ ክፍሉ ባዶ ሆኖ ያገኙታል። ነገር ግን ሮላንድ የጃምፕ ስካር ቅሪት ምልክት ያገኛል። አንድ ልዩ መሳሪያ አውጥተው ከጃምፕ ስካር በታች ያስቀምጡታል። በዚህ ጊዜም መግቢያ በር መፈጠር ይጀምራል። ከጥቂት ሰከንዶች በኋላ ሮላንድ ብቅ ይላል። ዴቪድና ግሪፊን ይሸሸጋሉ። ዴቪድ ተሸሽጎ ሳለ ግሪፊን በግድግዳ ላይ ከሰቀላቸው የታወቁ ፓላዲንሶች ፎቶግራፍ መካከል የእናቱን ፎቶ ያያል። በዚህ መዘናጋት ውስጥ እያለ በኤሌክትሪክ ገመድ ተመትቶ ከግድግዳ ጋር ይጣበቃል። ዴቪድ ምንም መንቀሳቀስ አቅቶት ሳለ ሮላንድ የተሳለ ቢላዋን አነሳ። ልክ በሰዓቱ ግሪፊን የእሳት መተኮሻ መሳሪያውን ይዞ ጥቃት በመሰንዘር ፓላዲኖች እንዲያፈገፈጉ አደረገ። ሮላንድም ድጋሚ ጥቃት በመሰንዘር ግሪፊን በኤሌክትሪክ ገመድ ጠለፈው። ሮላንድም የእሱን ቤተሰቦች የገደለው እሱ መሆኑን ነገረው። ይህንን የሰማው ግሪፊን በከፍተኛ ቁጣ ገነፈለ። ኃይለኛ ጥቃት በመሰንዘር ሮላንድን ከዋሻው ግድግዳ አጋጭቶ ወደ ውጭ ወረወረው። ይህ በእንዲህ እንዳለ ሚሊ ዴቪድን እየፈለገች ነበር። ግሪፊን ከለንደን አንድ አውቶቡስ ቴሌፖርት አድርጎ ወደ በረሃማ በማምጣት ሮላንድ ላይ ጣለው። የዕድል ነገር ሆኖ ሮላንድ ምንም ሳይሆን ይተርፋል። በዚህ መሃል ሚሊ ዴቪድን ከግድግዳው ጋር ተጣብቆ ታገኘዋለች። ግሪፊን እንደገና የእሳት መተኮሻውን ይዞ ብቅ ይላል። ሮላንድን መጥቶ ወደ ጃምፕ ስካሩ ውስጥ ይከተዋል። ሚሊ ዴቪድን የኤሌክትሪክ ገመዱን ቆርጣ ነፃ ታወጣዋለች። ነገር ግን ወደ ቤቷ መመለስ እንደምትፈልግ ትነግረዋለች። ዴቪድ ሚሊን ለመውሰድ ሲዘጋጅ ግሪፊን የፓላዲንሶችን የጃምፐርስ መክፈቻ መሳሪያ ይዞ በተሳካ ሁኔታ ይመለሳል። ነገር ግን ጃምፕ ስካሩ አሁንም አክቲቭ ስለነበር ፓላዲንሶቹ የብረት ገመድ በመተኮስ ሚሊን ማርከው ወደ አፓርታማው ይወስዷታል። ዴቪድ ሚሊን ለማዳን መሄድ ይፈልጋል። ነገር ግን ግሪፊን ሁሉንም ፓላዲንሶች ለአንድና ለመጨረሻ ጊዜ ለማጥፋት ሲል ቦምብ ማዘጋጀት ይጀምራል። ሚሊን ማጣት ያልፈለገው ዴቪድ ቦምቡን ነጥቆ በመያዝ ወደ ኮሎሲየም ወስዶ ይጥለዋል። ግሪፊን ወዲያውኑ ይከተለዋል። ሁለቱ በዓለም ዙሪያ እየተጠላለፉ የቦምቡን መቆጣጠሪያ ለመቀማማት መደባደብ ይጀምራሉ። በመጨረሻም ዴቪድ ከአንድ ረጅም ሕንፃ አናት ላይ ይደርሳል። መቆጣጠሪያውን ወደ ታች ይወረውረዋል። ግሪፊን ግን እጅ ለመስጠት ፈቃደኛ ባለመሆኑ መቆጣጠሪያውን ተከትሎ ወደ ታች ተወረወረ። ውጊያው በሰማይ ላይ ቀጠለ። በአንድ ትልቅ የመዋኛ ገንዳ ውስጥ ተከስክሰው ከሞት ለጥቂት ይተርፋሉ። በመጨረሻም በአንድ በጦርነት በታመሰች ሀገር ውስጥ ያልፋሉ። ግሪፊን በመጨረሻም መቆጣጠሪያውን ያገኛል። ውጊያው በአቅራቢያው ያሉ የኃይል ማመንጫዎችን ስላፈራረሰ
ዴቪድ ይህንን እድል ተጠቅሞ ግሪፊንን ይዞ በከፍተኛ የኤሌክትሪክ መስመሮች መካከል አስሮ ያስቀምጠዋል። ዴቪድ ወደ ሚሊ አፓርታማ ይመለሳል። እሷንም ግድግዳ ላይ ታስራ ያገኘታል። እሷን ሊያድናት በሞከረበት ቅጽበት ፓላዲንሶቹ ከአፓርታማው ጋር ባያያዟቸው 5 የኤሌክትሪክ ገመዶች ተመቶ ይያዛል። ዴቪድ ተይዞም ቢሆን ከአካባቢው ተሰውሮ ለማምለጥ ሙከራ ያደርጋል። ይህ ድርጊቱም መላውን አፓርታማ በከፍተኛ ሁኔታ እንዲናወጥ ያደርገዋል። በመጨረሻም ከፊሉን የአፓርታማ ክፍል ወደ ሐይቅ ውስጥ ይዞ ይገባል። ዴቪድ በውሃ ውስጥ ራሱን ስቶ መናወጥ ሲጀምር ሚሊ ወደ እሱ በዋና ቀርባ ትይዘዋለች። ይህም ዴቪድን ራሱን እንዲያጠነክርና በድጋሚ ተጠቅልሎ ወደ ድሮ ቤተ መጻሕፍት እንዲገቡ ይረዳዋል። ሚሊ ዴቪድን ከኮማ ካነቃችው በኋላ ዴቪድ ሮላንድ አሁንም አብሯቸው እንዳለ ያስተውላል። ዴቪድ መጀመሪያ ሚሊን ወደ አስተማማኝ ቦታ ይደብቃታል። ከዚያም በሮላንድ ላይ ዘሎ በመውደቅ እሱን ይዞ በግራንድ ካንየን መሃል ወደሚገኝ አንድ ገለልተኛና ገደላማ ዋሻ ጥሎት ይመለሳል። ከቀናት በኋላ ዴቪድ እናቱን ፈልጎ ያገኛታል። በመጨረሻም እናትና ልጅ በግልጽ ይነጋገራሉ። ሜሪም እሷው ራሷ ፓላዲንስ መሆኗን ታብራራለታለች። ዴቪድን ለመጀመሪያ ጊዜ በ5 ዓመቱ ሲሰወር ስታይ ሜሪ ከሌሎቹ ፓላዲንሶች ጥቃት እሱን ለመጠበቅ ስትል ጥላው ለመሄድ ያንን ከባድ ውሳኔ መወሰኗን ትነግሯለች። መጨረሻም ዴቪድ ከሚሊ ጋር ይገናኛል። ሁለቱም አዲስ ሕይወት ለመጀመር ማንም ወደማያገኛቸው ምቹ ቦታ ተጠቅልለው ይሄዳሉ።